ሰላም እንዴት ናችሁ? መላ የኦርቶዶክስ ተዋሕዶ እምነት ተከታዮች እንኳን ቅዱስ ገብርኤል ንግስ በዓል በሰላም አደረሳችሁ እያልኩኝ ዛሬ ሁለት ኦርደሮች ነበሩንና እኚህ ኦርደሮች ደግሞ እዚህ ሰዎች መሀል የግድ አልፌ መስጠት አለብኝ። ምክንያቱም የትራፊክ መጨናነቅ ስላለ መንገዱ አንዳንድ ቦታዎች ላይ ዝግ ነበሩና ስለዚህ ከኛ የምጠበቀው በእግር መሄድ ነው። ስለዚህ በእንደዚህ አይነት ሰዎች መሀል እንግዲህ እንደዚህ እየተጓዝኩኝ መሄድ አለብኝ ማለት ነው። ስለዚህ አንደኛው ኦርደር አትሌትነት ገበያ ማዕከል ውስጥ የሚሰጥ ሲሆን ያን ኦርደሩን እንደገባው እዚች ጋር እሰጣችኋለሁ። ሰጥቼ ደግሞ እመለሳለሁ ማለት ነው። እዚህ ጋር ሰጠሁኝ እናም ከዛ ወጣለሁኝ። የወጣው ደግሞ ሌላኛው ኦርደር ደግሞ እዛው ገብርኤል ፊት ለፊት ነበር መስጠት ያለብኝ እና ከዚህ ከሰዎች መሀል እያቋረጥኩኝ እንደዚህ እሄዳለሁ ምናምን ከዛ እየሄድኩኝ ሰጣለሁ ማለት ነው። እኔስ እሱንም ሰጠሁኝና እዛ ጋር የደረስኩኝ ነው እንግዲህ እዛ ውስጥ ያለው እቃ የሚሸጥ ሰው የነበረ ለሱም አቃበልኩት። እሱም ደግሞ አመሰገነኝ ምናምን ከዛ በኋላ ከዛው ወጣው ተመለስኩኝ። ተመልሼ ወደኋላ እንግዲህ እዚህ መሀል በጣም ፀሐይ ያስጨንቅ ነበረ። ደግሞ በጣም ቫይቡ በቃ በጣም ነበር የሚያምረውና በጣም ደስ ይላል። እዚህ ሰዎች መሀል ምናምን አልፈና ሰሚር በርግጥ ሰው ሁሉ አይኑ ወደ እኔ ነበረ፣ ግን ምንም ማድረግ አልችልም። ፀሐዩ ደግሞ በስማ አንተ እንዴት እንደሚያስጨንቅ ነው የምላችሁ። በቃ እንግዲህ ለካስተመሮቻችን ያለው ክብር ይሄን ነው። ከዚህም በላይ ነው። ከዚህም በላይ የሚያስከፍል መስዋዕትነት ቢኖር ለመክፈል ዝግጁ ነን። አንዱ ደግሞ መንገድ ላይ ያዘኝና ይሄን ካልገዛ አለኝ። እንግዲህ ስለዚህ በቃ ምንም ማድረግ አልቻልኩም። ገዛሁኝ ምናምን መንገድ ላይ እሱንም እየወጣሁ ተመለስኩኝ። እንግዲህ እንደዚህ በፀሐይ እንደዚህ እየተጓዝኩኝ ነው፣ ወደኋላ እየሄድኩኝ ነው። ኤኒዌይስ እሱንም ደግሞ ለሰው ልስጥ ብዬ ያገኘሁትን ልስጥ ብላችሁ እምቢ አለኝ። ያሳዝናል። ግርጣት የገዛሁትን በነፃ ልስታችሁ ግን ወንድ ሴት ሁሉ እምቢ አለኝ። ያው እዚህ ጋር ወንድም እየጠየኩት ነበረ እምቢ አለኝ። እሱ ያሳዝናል። እዚህ ጋር ደግሞ አንዱ ረዳ ተቀበለኝ። ቴንኪዩ በቃ ገብርኤል ይርዳ ብዬ በቃ ወደ ሞተራችን ደረስን፣ ተመለሰን ወደ ቤት ማለት ነው። ላይክ ሼር ኮፒ ሊንክ አድርጉ። ይመቻችሁ፣ ይቻማችሁ።